እናቷ ሰላም እንድትሆኑላት ነው፣ እናንተ እንድትታረቁላት ነው የምትፈልገው። ኦንሊ ቲንግ ይፈልጋለች። እኔ ከወይዘሮ ቲና ጋር ሰላም ፈጥሬ ከዴዚ ጋር ምንም ያጣላ ነገር የለም። ከወይዘሮ ቲና ጋር ሰላም ፈጥሬ ከእናቴ ጋር ብቆራረጥ ደስ ይልሻል? አይ እሱ በፍጹም አይለኝም። ያ ኦፍኮርስ ሰው ለእናቴ ክብር ብዬ ደግሞ የግሌን ጥያቄ መጠየቅ አለብኝ። መልስም ላገኝ ይፈልጋሉ። የዛን ጊዜ ቤተሰቦችም ያዩታል። ብዙ አክቲቭ አይደሉም፣ ፎቶ ምናምን አይለቁም ሶሻል ሚዲያ ላይ ያዩታል። በደንብ አድርገው በዩቱብ አድርገው ነው የሚከታተሉት ነው ሰው። ለዚህ ነገር መልስ ስለሚፈልግ እሷን መጠየቅ ይፈልጋል። ገባሽ? ሁለተኛ ደግሞ ስለ ህዝቡ ነገር ሶስት ምናምን ነገር ልንገራችሁ። ሶስት የዲዚ ነገር ስላነሱ ማለት ነው። አንደኛ ወረቀት ከሷ ላይ ማግኘት ፈልጎ ነው። ሁለተኛ ደግሞ አሜሪካ እንድታመጣ ፈልጎ ነው። ሶስተኛ ደግሞ ለገንዘቧ ፈልጎ ነው የተላለ። ኦኬ ሶ አሀብ ፔፐር ወረቀት አለ። ገባሽ? የአንደኛ ወረቀት ፈልጎ ነው የቀረባት። ይሄን የሚሉት ሰዎች ናቸው አይደል? ላይክ ወይዘሮ ቲናም ትላለች። ሁለተኛ አሜሪካ ኦኬ ቆይ ሰዎች ናቸው የሚሉት። ዴዚ ግን ይሄንን አምና አንተ ላይ ተለውጣባሃለች። ኖ ነቨር ለህዝቡ ላስረዳን ያልኩት እንጂ ለዴዚ እኮ እኮ ማለት ሰው እናንተን ለመለየት በጣም ብዙ ነገር ሊል ይችላል። እሷ ምንም አይነት ነገር ገንዘብ ሰተሹ ታውቂያለሽ ወይ ብዬ ጠይቂያታለሁ ቅድም። ለምን ሀቢባ ለምንድን ነው ማትመክሪያት? ተይ ማትያት፣ አንቺ ሴት ልጅ አለሽ ወይ አይደለ ምናምን እያሉኝ ኮመንት ላይ ምን አልኳትኝ? አንቺ ገንዘብ እኔ የምመክረው ሴቶችን ወንድ ልጅ ለገንዘብ ብሎ የቀረባችሁ ገንዘብ የሚጠይቃችሁ ወንድ ራቁ እያልኩ ነው የምመክረው። የማያከብራችሁን የማይወዳችሁን እንግዲህ አንድ ሰው ይወደኛል አይወደኝም በምንም ታላቅ አልችልም፣ እሱ ፈጣሪ ብቻ ነው የሚያውቀው። ግን የማያከብርሽ ከሆነ አንድ ወንድ ገንዘብ የሚጠይቅሽ ከሆነ አብረሽ እንዳትሆን እያልኩ ስለምመክር በዛ ስለሆነ ነው የምታወቀው ቲክቶክ ላይ። አንቺ ሰውን ሌሎች ሴቶችን ትመክሪ የለ ወይ ተይ ብለሽ ለምን አትመክሪያትም አሉ። ሶሲምን ታይምላት የማያከብራት ከሆነና ገንዘብ የሚጠይቃት ከሆነ ነው አልኩኝና ጠየቅኳት። ያከብረኛል ገንዘብ አልሰጠውም፣ ሰጥቼው አላውቅም፣ ጊፍት ነው ሰጥቼው ገንዘብ ሰጥቼው አላውቅም ማለት። ስለዚህ ሪሌሽናችሁ የእናንተ ግንኙነት በገንዘብ ላይ የተመሰረተ ካልሆነ ሀቢባ አንድ ነገር ሲጨምርልሽ በገንዘብ ጉዳይ እኔና ዴዚ ተነጋግረን አናውቅም። ገባሻ? ምክንያቱም እሷ ያለችበት ጥሩ ሀገር ነው። ኦፍኮርስ እንደ ስዊዘርላንድ ባይሆንም ጥሩ ሀገር ነው። እዚህ ሀገር ግን እንደዛ የሚባል ነገር እስከፈለግከው ድረስ አመት መማር ትችላለህ። መንግስትን እንደ አባት እንደናት ሆኖ እንትን ያደርጋል እንደፈለግከው ድረስ ማለት ነው። መስራት ከፈለግን ፓርትታይም ትሰራለህ። አሁን ፓርትታይም እሰራለሁ ለትንሽ ሰዓታቶች ማለት ነው በቀን እና እኔና ልጅ ደግሞ ስለ ገንዘብ አውርተን ጊፍት የተባለው ደግሞ አንድ ሰነች ነው የሆነ ትንሽ እንትን ተፈጥሮ ነበርና ከዛ ታርቀን ምናምን ጥሩ አንሽተን በዛ ነው አንድ አንበሳ የላገች ኦፍኮርስ ብያታለሁ። ላይክ ከፈለገችም እንኳ አሁን እዚህ ያለው ፈልገዋለሁ ብሬን ካለች ታውቂያለሽ አንበሳ ሀፍ ነው የሚወርደው። ያ ስልጣ አምሳ ይቆርጠዋል ትታ እኔ ግን አልቆርጥላት። ከፈለገች አሁን 400 አድርጌ መመለስ ይችላል። አሁን እዚህ ያላት አንድ ደቂቃ ማልቀችል እኔ የገንዘብ ችግር ኖረኝ አያውቅም። ሀቢባ የገንዘብ ችግር ኖረኝ አያውቅም በጭራሽ። ገባሽ? የወረቀት ችግር ኖረኝ አያውቅም። የሀገር ችግር ኖረኝ አያውቅም። አሜሪካ መሄድ አልፈልግም። ዴዚ ስንት ጊዜ ነው የነገርኩት? አሜሪካ ሄደ የመኖር ዓላማ የለኝም። ገባሽ? ሁሉ ጊዜ ነው የምናገር። ቤተሰቦች በሙሉ በዚህ ነገር ተስፋ ቆርጠው ትተውታል። ብዙ ቤተሰቦች አሉ አሜሪካ ላይ በዚህ ነገር ተነጋግረው ተስፋ ቆርጠው ትተውታል። ጠይቀውኛል። ገባሽ? ድሮ ያ እዚህ ሁለት ነው ያለ ነው እኛ ወንድምና ሁለት ወንድማማቾች አለን እዚህ ሀገር። እሷ ጀርመን ሀገር ይኖራል ትልቅ ወንድሜ፣ እኔ ደግሞ እዚህ ይኖራል። አጎቶች ምናምን ደግሞ ሁሉም አሜሪካን ሰው ወዚያ ሲሉ ነው። እኔ ስዊዝን ትቼ መምጣት አልችልም አልፈልግም አልኳቸው። ገባሽ? ለሁሉም ማብራሪያ እንዲሆን ያመነ ማመን ይችላል፣ ያላመነ ግን የግድ ህዝብን ለማሳመን ብዬ አልደክም። ገባሻ? ገንዘብ ለገንዘብ ብንፈልወት ደግሞ ዴዚ ስራ የላትም። ገባሽ? ሁለታችን ምንና ዴዚ ገና ወጣቶች ነን። ቢሆን ለሚቀጥለው አላውቅም። በአሁኑ ልንገርሽ ግን
ኦፍኮርስ ወዳታለሁ፣ አፈቅራታለሁ። ብዙ አላማዎች አሉ። ለሚቀጥለው ደግሞ ፈጣሪ ያውቃል። ሰርተን ለመለወጥ እንድንለወጥ የምፈልግ ልጅ እንጂ እሷን ብር ለመጠቀም ፈልግ ልጅ አይደለም። ገባሻ? አንድን ብርን ጠይቂያት አልፈልግም። ምክንያቱም ከቤት በላይ ለራሴ የሚሆን ለራሴ ተርፍ ቤተሰቦች ይሆናል። ገባሽ? ትሪምት ባክሱ ጊፍት ልሰጣት ብር ግን በአንበሳ ልሰጣትን በካሽ ነው ልሰጣት ወይ በፔፓል እመልስላታለሁ። ሰው አያገባም አንተ እና ለዛ ነው ሀቢባ ለሁሉም ግልጽ እንዲሆንበት ሰው የወይዘሮ እንቲናን ጥያቄዎች ደግሞ እሷ ስትመጣ ለእሷ ጠይቃል። ምክንያቱም እዚህ ዴዝ የሚያገባት አይደለም ጥያቄው ላይ ጊዜ ድም የሚያገባት። ኦኬ፣ እነዚህ 3 ጥያቄዎች ከማን ነው የመጡት ታዲያ? ወረቀት ፈልጎ ነው? አሜሪካን ለመሄድ ፈልጎ ነው? እና ብር ፈልጎ ነው? እነዚህ 3 ጥያቄዎች አንተ ለእናትየው የምንጠይቀው ጥያቄ ነው? ይሄ ነው እናትየው ላይቭ ላይ ያወራችው ነው። እሱ ደግሞ እንትን ያርጓል አነሳሳው ነው። ስለዚህ አንተ ጥያቄዎች ለእናትየው ነው። ሌላ ጥያቄዎች የእሷን ጥያቄዎች እኮ ሲመጣ እናትየው ስትመጣ ለእሷ ጥያቄዎች አሉ። ብዙ ጥያቄዎች አሉ ና ራሷ እሺ፣ ዋትሳፕ ቮይስ መሴጅ ላድርግላት እና ከመጣች ትጠይቃታል። አውሩስ ከዛ Linda is the main character. Yes. Why did he control her account? I don't know. Guys, you guys hear one thing and then you just run with it. That's the problem. እዚህ ሀቢባ አንድ ነገር የምናገረው፣ ኧረ በእናታችሁ መጥፎ ነገር እየጻፋችሁ ልጅቷን ቀስሟን አትስበሯት። ማርያምን ነገ ጠዋት የሚቆጫችሁ እንትን የሚያደርጋችሁ ነገር አትጻፉላት። አብሶ በእንግሊሽ። እኔ እንኳን እንግሊሽ አላውቅም እግዚአብሔር ይመስገን። እሷ ግን እያያችኋት አያ ሀበሻ እያለች ነው፣ አያ ሀበሻ እያለች ነው። ዴዚ ኪትኪትኪትኪት ሳቄ። አዎ የኔ ፍቅር ሳቄ፣ ዝም ብለሽ We are tired. She will cry next month. Okay, then let me cry next month. That's my other guys. I can't. I can't. No. I can't even explain it. እንዴት ነው የሚታወቀው የሰው ልጅ ወደፊት እንደሚሳካና ህይወቱ እንደማይሳካ ቀድመን የምናውቀው እንዴት ነው? እንዴት እናውቃለን? ይህ ሰው እንደሚሆነንና እንደማይሆነን አሁን እሷ እንድትረዳችሁ የማይሆንበትን ምክንያታዊ ሁኑና ይሄ ሰው ለአንቺ አይሆንም በዚህ ምክንያት በሏት እስቲ። ምክንያታዊ ሁኑ እስቲ። አሁን እኔ በምን ያስታውቃል? ይሄማ ያስታውቃል ብቻ እንዴት ተው እንጂ በዚህ በሰለጠነ ዘመን ምክንያታዊ እንሁን። አቡዬ እኔ ልወጣልሽ ነው። አንድ ነገር ልመልሳቸው። እሱ ስዊዘርላንድ ነኝ የምኖረው፣ ለራሴም ተርፌም ለቤተሰቦቼም እኖራለሁ። አሜሪካ መሄድም አልፈልግም፣ ፍላጎትም የለኝም። የአሜሪካ ወረቀትም አልፈልግም። ለእነዚህ ለእነ አክሊሉ ልተውላቸው ብለዋል። እንግዲህ ስዊዘርላንድ እየኖረ ወረቀት አልፈልግም፣ በህዝብ ፊት ነው አልፈልግም። አጎቶቼ ወንድሞቼ አሉኝ። ስለዚህ ሲያወሩኝ አልፈልግም ብያለሁ። እዚህ ጥሩ ህይወት እየኖርኩ ነኝ፣ ጥሩ ብር እያገኘሁ ነኝ። ለቤተሰቦቼ ለራሴም እየኖርኩ ነኝ። ለዴዚ በብሩ አይደለም በፍቅር ወዳታለሁ፣ አፈቅራታለሁ። ለወደፊት ግን እንደ ሌሎች እንኳን ኧረ ተው በእናታችሁ። ኧረ ስለ ፍቅር አምላክ ፍቅር ምስበክ። Guys, at the end of the day, I feel like at the end of the day, I'm an adult. If I want to choose to make a mistake, like, let me do that. It shouldn't be anybody's problem. That's why I'm saying wait Habesha, because you guys just hear one thing and then you run with it. Like, you guys... No, you hear one thing and then you run with it. At the end of the day, like... Yes, Romy, please, because Romy understands me. She understands me. Romy, flower lucky Romy. She 100% understands me. ምንም አይነት ስለ እናትሽ ማንም ሰው ምንም አይነት መጥፎ ነገር እንዲናገር በቤቴ አልፈቅድም። ይሄ የኔ ቤት ህግ ነው። ስለማንም ሰው መጥፎ ነገር ስድብ የሚባል ነገር እዚህ ቤት አይፈቀድም። አደራ ሁላችሁም ስትነጋገሩ ህጉን አክብራችሁ። ቴንክ ዩ።
ሀይ ዴዚ፣ ሀይ አቢባዬ፣ እንዴት ነሽ? ሀይ እንዴት ነሽ? ዜዶ አሞራውዬ እንዴት ነህ? ሰላም ናችሁ? አለን አለን። እኔ እኮ ድጋሚ ሶሻል ሚዲያ ላይ መጥተው ራሳቸውን ፕሩፍ አለባቸው ብዬ አላምንም። በውስጥ ይሄን ሽምግልና የሚፈታው ሰው ከሌለ እኛ የዴዚን የምታክል ልጅ አሳድገናል። ሕፃን ልጅ ያላችሁ ልጆች ስለ እነዚህ ልጆች እንዲህ ነው ብሎ ውጭ ሀገር ልጅ በነ ዴዚ እድሜ ያሳደገ እናቶች ከሌለ አንደርስታንድ ሊያደርግ የሚችል ማንም ሰው የለም። ሮሚ አንዴ ልንገርሽ፣ ዴዚ ኢንስትግራም ላይ ጽፋልኝ ሀቢባ ፕሊስ ላይቭሽ ላይ ልምጣ እንድትሰሚኝ እፈልጋለሁ ብላኝ የመጣችው አለው። አይ ኖ ኖ ኖ አንቺም ማለት አይደለም ኖ ለእነሱ ነው። አንቺ ሳይሉሽ አድርገሻል እያልኩ አይደለም፣ ለነ ዴዚ ነው የምነግራቸው ለሁለቱም። ዴዚ ምንድን ነው መሰለሽ ምልሽ፣ እኛ በአንቺ እድሜ ልጆች አለን እናቶች እንረዳሻለን። እኔ እናትሽን ዲስርስፔክት አላረኳትም። መሆን ያለበትን እኔ አንቺን የሚያክል ልጅ አለችኝ በአንድ እድሜ የምትበልጥ 22 ዓመት ነው እድሜዋ። ታውቂያለሽ፣ ምናልባት ካዳመጥሽ ልጄን እዚህ ሀገር ዴትራይቱ ሬፕ ሄር ሺ ኔቨር ቴል ሚ 1 ይር ሀይድ አርጋ ሰማው። በምሰማው ሰዓት ሀይድ አርጌ ሳላስበው ስናውራ ከነወኒ ማኛ ጋር ሳላስበው እንዴት ያንን አወጣሁት። ሳወጣው የእኔ ልጅ ቲክቶኳን አጥፍታ ነው የጠፋችው። እዚህ ላይ አንቺና እናትሽ ስትናገሩ አንቺን ህዝቡ እየጻፉ አቢዩዝ ነው የሚያደርጉሽ። አንዴ ሆኗል ወጥተሻል። ነገር ግን በዚህ እድሜ ያሉ ልጆች ሀቢባ እኔ ልጅ አለች በዚህ ተረድተዋታል። ሮሚ እያየሹ ኮመንቱ እንዳለ ክብር ለዴዚ ነው ለተበዳይ ዴዚ ነው እያሉ ያሉት ከጎኗ ተረድተዋታል። ለምን መጣ ስሜቷን ስለተናገረች። ኦኬ ስለዚህ ንገርሽ እኔ ዴዚ በጣም ጨዋ ልጅ ናት። በእሷ እድሜ ያሉ ልጆች እዚህ ሀገር የተወለዱ እናታቸውን እንዴት ከፍ ዝቅ እንደሚያደርጉ ብታይ ጨዋነቷን። በእርግጥ እናቷን ያሳደገቻት ኦፍኮርስ ጨዋነቷ የመጣው እናቷ ካሳደገቻት ማለት ነው። ነገር ግን የጨዋ ልጆች እንኳን ሆነው በቤተ ክርስቲያን በምን ማነር ተደርገው ያደጉ ልጆች በፋይሬጅ የሚናገሩትን አያውቁም። በፐብሊክ ነው እናቶቻቸውን ዲስርስፔክት የሚያደርጉት፣ ፖሊስ የሚጠሩት። አይደለም ዴዚ የ20 ምናምን ዓመት ልጅ ሆና 21 ሆና አይደለም 18 ዓመት በሞላቸው በማግስቱ ፓስፖርቴ ምንን ስጭ ብሎ ፖሊስ የጠሩ አበሻ እናት ላይ ብዙ አሉ። ይቺ ልጅ በጣም ዲሰንት ልጅ ናት። እናቷን እንኳን አትናገሩብኝ እናቴን ነው የምትለው። እብን አልተሳደበችም፣ ግን ያላትን ጭንቀት ያላትን እንትን ነው። አሞራውን ቢሆን እንደ ገርል ፍሬንድ ያወራችሁን ለመሰለሽ በዚህ እድሜ እኔም ቦር በእሷ ኤጅ ቤተሰቦችሽ ለራስሽ ብለው ሲያደርጉ 25 ዓመት 26 ሲሆንሽ ይገባሻል። አሁን የሚደረገው ለነሱ እንዳለ ኮንትሮል ለሚመስላቸው እንጂ አንደርስታንድ አያደርጉም። በዚህ እድሜ ልጆችሽን ኮንትሮል ካረግሽ አንደኛ በዚህ እድሜያቸው ነው ዩኒቨርሲቲ ውስጥ ራሳቸውን የሚያጠፉት። በዚህ እድሜ ነው አቢዩዝ የተደረጉ የሚመስላቸው። ልጅን ዴዚ እኛ በዴዚ እድሜ ነው የተሰድጄ ከሀገር የወጣሁት። ስለዚህ ክፉና ደግ ታውቃለች። በእርግጥ ማንም እናት በዚህ እድሜ ኤኒቲንግ የምትጨነቀው እናትየው ለልጅሽ ሁሉ ነገር አንቺ እንድትፈልግ ይሳካልሻል። ነገር ግን በዚህ እድሜ ለቀው የራሳቸውን ላይፍ ስታየው እኔ ልጄ ዩኒቨርሲቲ ወታ ስትሄድ አትሂጂብኝ ያብዬ ነው ያልኳት። ለምን ሀቢባሞች ነው ምን አይስቱ ሀር ሳውና ሄደው ከእሷ ጋር ነው፣ ሻይ የሚጠጣው ከእሷ ጋር ነው፣ ወክ ማድረገው ከእሷ ጋር ነው። እና ልጄ ዩኒቨርሲቲ ሊሄድ ነው ስትለኝ ሞት ነው የመሰለኝ። እና እዚህ ሀገር ኮርስሽ አለ ለምን እዚህ ሳይኮሎጂ አትማሪም ስላት እነሱ ኤቲክ በሆነ ማግስት ማደር አይፈልጉም። ለምን የውጩ ላይፍ አያውቁትም። ውጭ ሁሉ ነገር ኤክሳይትድ ነው። ሄዳ ግን 3 ወር አልቆየችም። ፓርቲውንም አየችው፣ ሁሉንም አየችው። ምን አለች? ማሚ አውሽ አይልስንትዩ ለምን ሁሉ ነገሩ የሚጠብቃ ኩኩም ልብስ አጠባውም ፀጉሯን ሀቢባ በ1 ዓመቷ ፀጉሯን እንደ እንትና ነው እንደ ዘሪቱ ተቆርጣልኝ የመጣችው። ለምን 18 ድረስ ራሴ ነበር ማጥባት። ገባሽ? ከጥናት ጋር አልቻለችው። ይሄን ነገር ሲወጡ ካላዩት ልጅ አሁን በምን ተረዳች? ለቅቄ ስላየችው ነው። ይቺ ልጅም በራሷ ወክላ በራሷ ወስና
ልጅ ደግሞ እግዚአብሔርን ነው የምልሽ ብዙ ባልቀርበው ሚዲያ ላይ አየዋለሁ። እግዚአብሔርን ክፋት ያለው እንደ የሚጠጣ ብርጭቆ ይዞ ሲጋራ እየጠጡ እብድብድ የሚጫወቱ በእሱ እድሜ እዚህ ቲክቶክ ላይ አሉ። ይሄ ልጅ ግን አንድ የሚያስጠላ ማነር የሚታይበት ልጅ አይደለም፣ ጠዋ ልጅ ነው። ግን እሱን ዘረኛ ለማስመሰል በልጅነቱ እንደዚህ ያነበበ ምናምን ይሄ ቬሪ ኢምባረስ ለስሙ ልጅ አለን የሚሉ ቀንድ ያበቀሉ እንደኔ ወጥተው ስለሱ ሲናገሩ ማየት በጣም ያሳፍራል። ይሄ ልጅ ምን አለ? እናትየውም ዘረኛ አይደለችም። እናትየው ዘረኛ የሚላት ውሸታቸውን ነው። ለመሰለሽ እኔ የዴዚን እናት ያየዋት ከምን መሰለሽ? ይህን ሁሉ የምታደርገው ልጇን ከእሷ ላለመጠን ነው እንጂ አሌክስ ሬሲስት ሆኖ አይደለም። እሷ እራሷ ልጇ እንዳትለያት ነው። በዚህ እድሜ ልጆች እኔ ስትረሶኛለሁ ልጄ ስትለየኝ ሁሉ ነገር ነው። ጓደኞቼን ሁሉ አልፈሽ አንቺማ ልጅሽ አለችልኝ ነበር ድሮ ሰው በመሰብሰብ እታወቃለሁ። ልጄ ስታድግልኝ ግን ሁሉንም ጓደኞቼን እርግፍ አድርጌ ተውኩት። ለዴዚ ፌር አይደለም። ልትለቃት ይገባል፣ ልታየው ይገባል። እኔ በዚህ ጊዜ እናቷ መሆን የማደርገውን ውሳኔ ላይፍ ላይ ተናግሬያለሁ። ዴዚ ፍሪደም ትፈልጋለች። ያንን ፍሪደም በራሷ ጊዜ አይታው ራሷ ልብ ስትገዛ በራሷ ጊዜ ተወስናለች። ይሄ ሪሌሽን ይስራ አይታወቅም። ግን እልውስ ገቢ በልጅነትሽም ጀምረሽ የተማርሽውን ነገር ለማድረግ እንደው እንደ እኛ በግንብ እንዘላለን ነበር እንደ በዴዚ እድሜ እኮ ቤተሰብ ከተኛ በኋላ ደረት ተስበሽ በግንብ ትወርጃለሽ ጭፈራ ለመሄድ ስትመለሽ ግን መግባሽ ገደል የሆነ ጊዜ እቺ ልጅ ምን አለች እንዴ? እኔ የዴዚን እናት መሆን በዚህ ኤጅ መውለድ ስለሌለብሽ አርቢ ብላ እግዚአብሔር ቦርሷን በኮንዶም ሞልታ አሌክስ ጋር መላክ ዲስ ማይ አይዲያ። ይኸውልሽ ዲስሪስፔክት አይደለም። እኔ ይሄ ኤጅ ፍሪደም የሚሰጥሽ ሰዓት ነው እና ሺዶን ናፍቶ ኮንትሮል ስላረግሽ አንቺን ከዚህ ነገር ልታወጣሽ አትችልም። ፍሪደም ይገባሻል ብዬ ነው ማምነው። ያንን ስልሽ ፕሮቴክት እናት ታደርጋለች። ለምን አለ እድሜሽ ልጅ እንድትወልጂ እኔ አልፈልግም። አትሊስት 25 ዓመት 26 ዓመት ቆይተሽ ነው እንጆይ ማድረግ አለብሽ። 20 ዓመት አትኖሪም እንዴ? ይኸውልሽ ሀቢባ ለትምህርት እንዲሆንሽ ልንገርሽ። እኔ ልጅ 18 ዓመት ሲሞላት ድረስ ቦይፍሬንድ አልነበራትም። ማሚዬ በጣም ክሎዝ ነን ከኔ ጋር አውራታለሁ። ማጻፈልሽ ማሄደልሽ ስትለኝ ማሚ እኔ እንግዲህ ሀገር ውስጥ ነው የወለድኳት። አም ደ ኦንሊ ዋን ኢን ስኩል ኦንሊ ቨርጅን እኔ ብቻ ነኝ ብላን የነገረች። ስለማፍር ዴዚ ከፈለግሽ ሚውት አድርጊ አትስሚ ምን አልኳት። ለምን ሁሉም ግን ስለማፍር ስለሚያበስቋት ፋራ ለመባል አለኝ ቦይፍሬንድ። እኔም እንደናንተ ነው የምላቸው። የተወሰነ የሚስጥር ጓደኞቼ ነው የሚያውቁት ነበር የምትለኝ። ዳትማች ኦፕን ናቸው ገባሽ ሲነጋገሩ። ይቺ ልጅ አሜሪካን ተወልዳ ነው ያደገችው። ሽኒል ፍሪደም እንዴም ከ18 ዓመት እንደውም የጠበቀ እንደ 50 ዓመት እንደጠበቁት ነው የሚቆጠረው በዚህ ዘመን። ስለዚህ ይቺ ልጅ ፍሪደም ያስፈልጋታል። እናትየው ክሌቨር ሆና ይህን የመሰለ ሸራተን ልጅ አምጥታላታለች። ብለስ አድርጋ ወደ ራሱ አድርጋ በነፃነት መኖር እንደ ኢንቫይት አድርጋ አብረው ተያይዘው ሄደው እነሱ ሌላ ለውጥ ሀገር አይተው እንጂ አድርገው አይመጡም እንዴ? ምን ጭንቃል? ልጅቷ 20 ዓመት ነው እንዴ? የተለየ ሀገር ሆሊዴ ሄደው እንጂ አድርገው አይመጡም እንዴ? ምንድነው እነዚህ ጭንቅ የ20 ዓመት ልጅ ይዞ መጨነቅ? ዲስ 20 እኛ ሀገር የስንት ዓመት ልጅ ነው የሚዳረው? ምን አይነት ጉድ ነው? እኛ እናቶቻችን በ18 ዓመት አይደል እንዴ ተድረው ልጅ ወልደው ስንት ነገር የደረሱ። ይቺ ልጅ እኮ የራሷን ላይፍ መወሰን ትችላለች። ላይፍ ፎቶ ልጄ ልታመልጥ ነው። ወዴ ነው የምታመልጠው? ስለዚህ እኔ የምለው እንደዚህ እስኖ ፈኒ እውነቴን ነው የምልሽ። እናትሽ ናት። እናትሽን ባለማስነቃትሽ በጣም አክብሬሻለሁ። ለእናትሽ የነበረሽ ሪስፔክት ታኮሪያ። በጣም ጎበዝ ነሽ። እግዚአብሔርን የምትፈሪ ልጅ ነሽ። በጣም ነው ያከበርኩሽ። በአንቺ እድሜ እናታቸውን እዚህ ሀገር ምን ብለው እንደሚሳደቡ እናያለን። የተከበርሽ የጨዋ ልጅ ነሽ። ይሄ ደግሞ እናትሽ ልትመሰገን ይገባል። እንዲህ አድርጋ ያሳደገችሽ እናትሽ ናት። ይህ የሚያሳየው የእናትሽም ጨዋነትን ነው። እናትሽ በማነር ያደገች፣ አንቺንም በማነር አሳድጋሽ ክፉ ነገር አላሳያችሽም። እናትሽ ከሰው ጋር ወጥታ ስትጣላ አታሳይሽም።
ስለዚህ የሰው ልጅ